ሰበር መረጃ ተሰምቷል። ህወሓት ከአፍሪካ ህብረት የቀረበለትን የሰላም ጥሪ እንደሚቀበልና ለውይይት ዝግጁ መሆኑን ገልጿል። የህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፉት ደብዳቤ ህብረቱ በትግራይ ክልል ወቅታዊ ሁኔታ ላይ ያወጣውን መግለጫና ያቀረበውን የውይይት ጥሪ በበጎ እንደሚቀበሉትም አስታውቀዋል። ህወሓት በትግራይና በፌዴራል መንግስት መካከል ያሉ ውዝግቦችን ለመፍታት ብቸኛው ዘላቂ መንገድ ውይይት መሆኑን በመግለጫው የገለጸ ሲሆን ማንኛውንም የሰላም ጥሪ በፕሪቶሪያ የሰላም ግጭት ማቆም ስምምነት ኮቻ መንፈስና ቃል ላይ የተመሰረተ መሆን እንዳለበት የገለጸ ሲሆን በአፍሪካ ህብረት አስተባባሪነት በሚደረጉ ማንኛውም የውይይት መድረኮች ላይ ህወሓት ገንቢ ተሳትፎ ለማድረግ ዝግጁ መሆኑን ገልጿል። ህወሓት ይህንን መግለጫ ያወጣው በትግራይ ክልል ውስጥ ባሉ ወቅታዊ አለመረጋጋቶች ምክንያት የአፍሪካ ህብረት አሳሳቢነቱን በገለጸበት ወቅት ነው። ህወሓት ለህብረቱ በሰጠው ምላሽ በክልሉ ያለውን ውጥረት ለማርገብና የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ የህብረቱን ከፍተኛ የሽምግልና ሚና እንደሚፈልግ በግልጽ አመላክቷል። ህወሓት ይህንን መግለጫ ያወጣው በትግራይ ክልል ውስጥ ባሉ ወቅታዊ አለመረጋጋቶች ምክንያት የአፍሪካ ህብረት አሳሳቢነቱን በገለጸበት ወቅት ነው። ህወሓት ለህብረቱ በሰጠው ምላሽ በክልሉ ያለውን ውጥረት ለማርገብና የሰላም ስምምነቱን ሙሉ በሙሉ ተግባራዊ ለማድረግ የህብረቱን ከፍተኛ የሽምግልና ሚና እንደሚፈልግም በግልጽ አመላክቷል።